አራኔም እንደናንተ ኤፍኤ ካፕ ነው ብለው እንደጫውታቸው ነው ማለት እንጂ ትሬኒንግ እንደዚህ ነው አልጠበቁም። ወይ አንተ 9 ሲያገቡ ቀራልኝ እግዚአብሔርን 10 እንደ አንተ 10 እንደዚህ ደስ ያለ ውስጥ ደስ ደዞም አንድ ስላገቡ ደብረን ያለ ደግሞ ያገባብንስ ግብራው ሲያስደብር እዴ ማን አድንቄ ማን ልጨርስ ስፔሻሊ ጨዋታ ላይ ስፔሻሊ ራይንደርስና ሮድሪ ያገባችሁት ግብ አናዘር ላይ ስፔሻሊ ራይንደርስ በሰማ እሺ ማን አለ ሴሜን ራሱ አንድ ጎል አንድ አሲስት ዶጉ ገብተው አሲስት ሁሉም ይገባል ጎል ሁሉም ያገባ ምንም ያላገባ የለም በቃ ኦንጎል ራሱ አለ ሁሉም ተደማመ በሰማ አታስብ ደስ ይላል ይመቻችሁ እግዚአብሔር ጀማ ደጅ ከምን ጋር ተጫወቱት ከምን ጋር ምንድነው ኤክስትራ ታይም ነው የሚባለው ቡድኑ ምንድነው 10 አገባችሁ አስር ዲያረ ሳይኮሎጂካል ጨዋታ ካሁኑ ጀምራችሁ ማለት ነው አይደለ አንዳቸው ጣንላችሁ አይደል ጫናውን መፍጠር ጀምራችሁ ማለት ነው ይሄ ይቅርታ አድርጉልኝና ማናቀው ውድድር ነው ሶሪ በቃ ይሄ ፕሪሚየር ሊግ አይደለም ገባ አይደለ በእንደዚህ አይነት መልኩ ቴረርኛ ላይ ለመፍጠር ማሰባሰበ ከሆነ ቹቹው አላዳምጥህማ ዲች ግን እንዴት አገቡ እነዛ አልተጫወቱም አላየሁትም ይጫወተው የአፍሪካ ዋንጫ ነው ያየሁት ራሱ እንዲኳ ይቻላል እንደች 10 ጎል ምንም እንኳን የተናቀ ቡድን ራሱ ቢሆን 10 አይገባ ነውር ነው እግር ኳሳዊ መተፋፈር የሚባል ነገር እንዳይቆጠር ሌላ ጩጨው አሁን እናንተ ልጆች ስለሆናችሁ እኔን ያልተረዳችሁት እንጂ እንደዚህ ለቂለት ጎል አይቆጠርም ነውር ነው ገባ ፍየል ወዲህ ቅዝምዝም ወዲህ አለ እቀለው የሰሞኑን አጠራቅመ ኤክስተር ለምን ተነከ ይደና ቢቆያው ጋር ቀምተ ብላ አይበዛ እኔ በፈልጓል ይሄን ዋንጫ ነኝ የምበለው ፈለው አታስቸግር ብያለሁ ገና እኔ ምትሆን እኮ ሊጉን እየመራህ ነበር ቆያል አጥቆ ገዳግደኝ ነበር አላቀም እንዴ አፈተቀመ ያው ህገ መንግስታዊ መብት አለኝ አው የማለት እና ምን አባህ ገባ አኡዙ ቢላህ ሲቲ 10 ለ1 አሸነፈ የነዛ ተጫዋቾች ግራ ሲገባቸው ኦንጎል 2 ጎል ሲቲ ላይ ያገቡ ሴሜኒዮ ተቀይሮ መግባቱ ሳላ አገብቶ አሳየ እኔ ወደ ህፃን ልጅና ለማች ፔስ ተጫውቶ ይሁን እንዴ ለአንድ ክለብ አታስቡም እንዴ እሺ ይሄ ክለብ ምን አደረገ ማለት ደግሞ ስሙ የሆነ ነገር ሲቲ ነው ሲቲ የሚል ነገር ኖሮት ለገዛው እንደሞ ያራራ ሱብሃንአላህ ይሄ አጉል መንፈስ ይዞ ወደ ሲቲ ቤት ገባ ወይኔ አውዙ ቢላህ አረባካ ቹአረ የሆነ ይሄ ንግዜ ተከስሱ በ90 ምናምን ክሶች አሁን ክሰሱ እኔ ነገርኩኩ አሁንም ይፈላባል ያርሰናል ደጋፊ ይው እየመራን ነው ሶስቱን ማመት መርተናል ግን በልቶብናል ስለዚህ አያተምራ ያትበል ሲቲን ካልፈራ ማናባል ፈራ አኡዙ ቢላሂ ሸይጣን 10 ጎል ኢና ሊላህ አረ በአላህ ጋር ዶላ ቆየ ዛሬ ዶችን አመት ብቻ ሲዝለልና ቀጥቅጥ ከፈልክ 10 አረንጓዴ ጠርሙሶች በግርግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል ማለት አሁን ነው ሲቲ የግሪም ሲቲ ታውን ታላቅ ወንድምን ኤክስተርን 10 ለ1 ምን ነው ሲቲ እኔ ከኤክስተር ጋር በተጫወት አንተ ከቪላ ጋር በተጫወት ኖሮ እኔ ከኤክስተር ጋር ተጫወች እንዲህ ባዘነብኩት ኖሮ እንደው ቪላውን ያዘንብብኝ ሆነ እንደዚህ ወይስ እኔ ያዘንብበታለሁ አይ ሲቲ አዘነብከው 10 ሲቲዘንስ ክለባችን እንግዲህ 10 ለ1 ነው ያሸነፈው ዛሬ በኤፍኤ ካፕ እንደዚህ አይነት ዊን አሸንፈን አናውቅም ለፈርስት ታይም ነው ለማንኛውም ዋናው ነገር ግን አንቷን ሴሜኒዮ አርብ ፈረመ ቅዳሜ ለማንቸስተር ሲቲ ጎል አስቆጠረ 4 አሲስትም አድርጓል በስማም ዶኩ ፍራ በቃ ቦታ ሊወረስ ነው ለነገሩ አንተን ሴሜኒዮ በዚህም በዛም ነው የሚችለው በሱ ምክንያት ሲባል አመስግን ዶኩም ገብቶ አሲስት አድርጓል ኤኒዌይ ይሄ ሁላ ስናገባ ግን አንድ ሰው ብቻ ነው 2 ጎል ያገባው እሱም ሪኮ ሉዊስ ነው 90ኛው ደቂቃ ላይ ነው ያገባችው ሮድሪ ያገባውን ሹት ራሱ ተመልከቱት ገብታችሁ በስማ ቆይ እንዳያችሁት ነው የሚገርም ጎል ያገባው በጣም ሮጦ ሲገባ ቦታ ያያዙ በጣም ምርጥ ነው እንግዲህ ይሄንን ይመስላል ኦልሬዲም ገብታ የሚገርም ቴስት አግብታለች ያው ሌላው እንግዲህ እንዳለ ነው ዶኩም ያው 2 አሲስት አድርጓል ማክስ አላይንም ይሄ ከዋትፎርድ የጠራ ነው ተከላካይም እንግዲህ ጎል አስቆጥሯል ሌላኛው ራይንደርስ የሚገርም ጎል አስቆጥሯል በስማ ፋይነስ ራሱ በጣም ጎበዝ ነው የሚገርም ኳስ ነው ጥቅልል ያደረገው ይመቻቹ ከዩናይትድ በፊት እንደዚህ ማዝነባችን ጎል ጥሩ ነው
አሁን አዌ ዩናይትድ ጋር ሄደን ቀጣይ ሳምንት ቅዳሜ እናዘንበዋለን። ከዛ በፊት አይ ቲንክ ካራቦ አለብን ለካ ከኒውካስትል ጋር የሴሚ ፋይናል ጨዋታ አለብን። እንግዲህ ከሱ ቀጥሎ ዩናይትድ ነው። ይመቻችሁ። ይሄ ሁላ ምንድን ነው እንዴ? ባስኬትቦል ነው እንደተጫወተው ዛሬ ሲቲ ፕሪሚየር ሊግ ላይ የጣላቸውን ሰብሰብ አድርጎ ኤፍ ኤ ካፕ ላይ ተወጣው እልሁን። በረኛው ብቻ ነው የቀረው። ሌሎቹ 10 ተጫዋቾች ጎል አግብቷል። በረኛው ብቻ ነው የቀረው እዚህ ጨዋታ ላይ። እኛ የምንፈልገው ፕሪሚየር ሊግ ላይ ነው እንድትወጣ የምንፈልገው። ወንድሜ ጎረቤቴ ይሄን ብቻ ስማኝ። ከልጅ አትጫወት ይወጋል በእንጨት። አረ እንጨት ማር ነው። በ10 ጎል ወጓቸው አቀለሏቸው። የሰው ገብርኤል ሴሜኒዮ መቼ ነው ለጥብስ የደረሰው? እንደዚህ 2 ዲጂት ግብ አንድ ጨዋታ ላይ በኢየሱስ ስም። እነዛ ተጫዋቾች ወደ ከተማቸው ሲመለሱ አስባችሁታል? በዚህ ሰዓትም በዚህ አይነትማ የሆነ ጩጬ ነገርም ቀብስሰዋል። 10 ግን ሲቲ ግን አይደረግም፣ ገብርኤልን አይደረግም፣ ነውር ነው። በቃ የሆነ ሳለ እኮ ላሽ ነገ እኛ ከብራይተን አለን። እስቲ እንዴ ምንድን ነው ይሄ ነገር? አደረጃጀት ነው ወይስ ውጤት ነው? 1-10 አደረጃጀት ነው ወይስ 10 ለ1 አደረጃጀት? አረ በረኛም የላቸውም እንዴ እነዚህ? አረ ኤክስተር ምን አይነት ቲም ነው? ሲቲ ማንን ለማስፈራራት ነው? ፈለው አረ ከብዷል። ፈለው ከብዷል። አስገራሚ ውጤት ነው። አላመንኩም።